ደራሲና ጋዜጠኛ ብርሃኑ ዘሪሁን ከአባቱ ከመርጌታ ዘሪሁን መርሻና ከእናቱ ከወይዘሮ አልጣሽ አድገህ በ1925 ዓ.ም በጎንደር ከተማ ተወለደ። እድሜው ለትምህርት እንደደረሰም በጎንደር ቂርቆስ ቤተክርስቲያን በመግባት የቤተ ክህነት ትምህርት ተምሯል። ከዘመናዊ ትምህርት ጋር ለመገናኘት በትንሹም ቢሆን ውጣ ውረድን አይቶ አልፏል። ለዘመናዊ ትምህርት ፍቅር ያደረበት ብርሃኑ ቤተሰቦቹ በጊዜው ለዘመናዊ ትምህርት ከነበራቸው አሉታዊ አመለካከት ፍቃድ ሳያገኝ ቀረ። ብርሃኑም ዘመናዊ ትምህርት ፍለጋ ከቤተሰብ ተነጥሎ ወደ አዲስ አበባ ይወስዳል ብሎ በሚያስበው መንገድ መጓዝ ጀመረ። የጎንደር ከተማ ለቆ እግሩ ወደ መራው ቦታ በተጓዘበት ጊዜ ችግር ጸንቶበት ከአንድ ቤተክርስቲያን ማረፊያውን አድርጎም ነበር። በዚህም ቤተክርስቲያን የቄሶችን ይሁንታ በማግኘት ለ3 ወራት የቤተ ክህነት ትምህርቱን ቀጠለ። የቤተሰብ ናፍቆትና እናቱ በየዓመቱ በጥር ወር የሚዘክሩት የቂርቆስ ዝክር ትዝ ሲለው ወደ ትውልድ ከተማ ጎንደር ተመለሰ። ጎንደር ከተመለሰ ከ1 ዓመት ቆይታ በኋላ በወንድሞቹ ፍቃድ በወቅቱ በነበረው ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ገብቶ መማር ጀመረ። በዛም የመጀመሪያ ደረጃ ትምህርቱን አጠናቆ በ1945 ዓ.ም ወደ አዲስ አበባ ማምራት በተግባረ ዕድ ትምህርት ቤት በሬዲዮ ቴክኒሻንነት ሙያ ተመርቋል። በተግባረ ዕድ የ3ኛ ዓመት ተማሪ ሳለ በትምህርት ቤታችን ስለተማሩ ቴክኒክ ነክ በተባለውና በዛው በተቋቋሙ ጋዜጣ የመጀመሪያው አዘጋጅ በመሆን መስራት ችሏል። በ1949 ዓ.ም ከምርቃት በኋላ በዚያው በተግባረ ዕድ የሬዲዮ ሾፕ መምህር በመሆን በካርታ ስራ ድርጅት በቴክኒሻንነት በጦር ሰራዊት ድርጅት በአስተርጓሚነት አገልግሏል። በዚሁ በጦር ሰራዊት ውስጥ እየሰራ አንዳንድ ጽሑፎችን ለዛሬቱ ኢትዮጵያ ጋዜጣ ይጽፍም ነበር። ቀጥሎም በጋዜጠኛ አህዱ ሳቡሬ አማካኝነት ለዛሬቱ ኢትዮጵያ ጋዜጣ ተርጓሚና ሪፖርተር ሆኖ ተቀጠረ። በመቀጠልም ማስታወቂያ ሚኒስቴር ተዛውሮ የኢትዮጵያ ድምጽ ጋዜጣ ዋና አዘጋጅ በመሆን ለ3 ዓመታት እንዲሁም የአዲስ ዘመን ጋዜጣ ዋና አዘጋጅ በመሆን የማይረሱ ስራዎችን ሰርቶ አልፏል። በጋዜጠኝነት ባገለገለበት ጊዜ በሚጽፋቸው ርዕሰ አንቀጾችና ሀተታዎች ዙሪያ በአንባቢያን ዘንድ እጅግ ተወዳጅ የነበረው ብርሃኑ በዛሬቱ ኢትዮጵያ ነቀዝ የጣለው ቤት በሚል ይጽፋቸው የነበሩትን የልብ ወለድና ታሪክ መልክ የያዙትን ጽሑፎች በማሰባሰብና በማረም ርዕሱን በመቀየር የእንባ ደብዳቤዎች የተባለውን የመጀመሪያ መጽሐፍ አሳትሞ ለንባብ አብቅቷል። የሬዲዮ ቴክኒሻን፣ መምህር፣ ተርጓሚ፣ ጋዜጠኛና ደራሲ ብርሃኑ ዘሪሁን በልቦለድ በታሪካዊ ልቦለድ በተውኔት ዙሪያ ሊነሱና ሊዘከሩ የሚችሉ በርካታ መጽሐፍትን ጽፎ ለንባብ አብቅቷል። በአንባቢያን ዘንድ ዘወትር አድናቆት ያስገኙለት ስራዎቹ አሻራዎች ናቸው። ከነዚህ መካከልም የእንባ ደብዳቤዎች 1952 ዓ.ም፣ ድል ከሞት በኋላ 1955 ዓ.ም፣ የበደል ፍጻሜ 1956 ዓ.ም፣ አማኑኤል ደርሶ መልስ 1956 ዓ.ም፣ የቴዎድሮስ እንባ 1958 ዓ.ም፣ ብራምባ ሰንበረሎ 1963 ዓ.ም፣ ማዕበል የአብዮት ዋዜማ 1972 ዓ.ም፣ ማዕበል የአብዮት መባቻ 1973 ዓ.ም፣ ማዕበል የአብዮት ማግስት 1975 ዓ.ም፣ የታንጉት ምስጢር 1979 ዓ.ም ይጠቀሳሉ። ብርሃኑ በተውኔት መልክ ካቀረበው ከቴዎድሮስ እንባ በተጨማሪ ሌሎችም ድርሰቶች በሌሎች ሙያተኞች ወደ ተውኔት ተቀይረው በቲያትር ቤቶች ታዩ ሲሆን ሞረሽ፣ የቴዎድሮስ እንባ፣ ጣጠኛው ተዋናይ፣ የለውጥ አርበኞች፣ ባልቻ አባ ነፍሶ የተባሉ ድርሰቶች አድናቆት ያስገኙላቸው ናቸው።